የሰሞኑ የአቶ ጌታቸው ረዳ በአልጀዚራ ቆይታ ለወትሮም በበነነ በተነነው ጎራ ለይቶ ለሚጠዛጠዘው የሀገራችን አክቲቪስት ሰርግና ምላሽ ነበር ማለት ይቻላል። በኢትዮጵያ ፖለቲካ ውስጥ ካሉ ምንደኞች መካከል ሁለት ዋና ተዋናይ አሉ። የመጀመሪያዎቹ ጥቂት ግን ወሳኝ፣ ለክፉም ለደጉም ዓላማ ይዘው የቆሙበትን ነገር የሚያውቁ ናቸው። እኩይ ተግባራቸው ለሀገርና ለሕዝብ የሚጠቅም ነው ወይ የሚለውን እናቆየውና ወደ ሁለተኛው ተሳታፊዎች እንለፍ። በዚህ ረድፍ በርካታ እንጀራ ፈላጊ ፖለቲከኞች የሚገኙበት ሲሆን የራሳቸው የሆነ አቋም የሌላቸው፣ ደሞዛቸውና ቦታቸውን ዋናዎቹ የሚወስኑላቸው፣ ምን ማሰብና ምን መናገር እንዳለባቸው አለቃዎቻቸው የሚነግሯቸው የሚመስሉ በርካታ ሰልፈኞች አሉ። በዚህ ረድፍ ያሉ ፖለቲከኞች ከሕዝብ ጋር መላተምና መቀያየምን ከቁብ ሳይቆጥሩ ለአለቃዎቻቸው የፕሮፓጋንዳ ቆብ የሚጥሉ ሰልፈኞች ናቸው። ዋነኛ ጥያቄያቸውም የቱ ነው ትክክል፣ የቱ ነው እውነት የሚለው ሳይሆን የሚበላው እንጀራ የት ነው የሚጋገረው የሚለው ነው የሚያስጨንቃቸው። እንጀራቸው የሚጋገርበት ቦታ ሁሉ ሁሌም ለነሱ ትክክል ነው። በዚህ ረድፍ ከሚገኙ ፖለቲከኞች መካከል አቶ ጌታቸው ረዳና አቶ ሬድዋን ሁሴን ጥሩ ምሳሌዎች ይሆናሉ። አቶ ሬድዋን ሁሴን ወደብ ለሀገር እድገት እንደማያስፈልግ በተናገሩበት ማይክ ያለ ወደብ ሀገር ማደግ እንደማይችል ሲናገሩ አይናቸው እርግብ ግንባራቸው ጥፍ አይልም፣ ኮስተር ብለው እንጀራቸውን ይጋግራሉ። ነበር እንዳልነበር እንዲህ ተለውጦ ስንቱን ነገር አየን ሁሉ ተገልብጦ ከማለት ውጭ ምን ሊባል ይችላል? አቶ ጌታቸው ካላቸው የትምህርት ዝግጅትና አቅም አንጻር እንዴት ለክብ እንጀራ ብለው ክብ መከራ ውስጥ ገቡ የሚያሰኘው የሰሞኑ ሁኔታቸው ነው። አቶ ጌታቸው በአልጀዚራ የነበራቸውን ቆይታ ላየ ሰው ብርቱ ያሰኛል። በተለይ ጠቅላይ ሚኒስትሩን ክፉ ላለመናገር ያደረጉት ጥረት ከጥቂት ጊዜያት በፊት ጠቅላይ ሚኒስትሩን ይገልጹበት ከነበረው ቋንቋቸው ጋር ስናነጻጽረው እንጀራ ከመከራ ያሰኛል። አቶ ጌታቸው የእንጀራ ጉዳይ ሆኖባቸው እንጂ እውነቱ የቱ ነው የሚለው ጠፍቷቸው ነው ማለት ይከብዳል። ዳሩ ምን ያደርጋል ሐቅ ወዲያ ስንቅ ወዲህ ሆኖባቸው ተሰቃዩ። የአቶ ጌታቸው የአልጀዚራ ቆይታቸውን አስመልክቶ ብልጽግና ዘመን ሚዲያዎችና የድሮ ህዋት ግርፍ ሚዲያዎችን ግብረ መልስ ያየ ሰው በመራር ቀልዳቸው ፈገግ ማለቱ አይቀርም። የብልጽግናን ግፍና ጉድፍ ለህዋት ማጽጃ እንዶድ ሊያደርጉ የሚቃጣቸው ህዋት ዘመም ሰዎች እንዲሁም ብልጽግናን ብጹህ በሲሳይ የተትረፈረፈ አድርገው ሊያቀርቡልን የደፈሩ ሰዎች አግራሞትን የሚያጭሩ ሐሳቦችን ሲያነሱ ተስተውለዋል። የአልጀዚራው ጋዜጠኛ ጥያቄዎች ግን ጤነኞች አይደሉም ላለው የብልጽግና ደጋፊ ይህን ጥያቄ መጠየቅ እፈልጋለሁ። የሀገራችን ፖለቲካስ ጤነኛ ነው ወይ? ያም ሆነ ይህ በሀገራችን ለተፈጸሙት ዘግናኝ ወንጀሎች የዚህ ዝግጅት አቅራቢ ህዋትም ሆነ ብልጽግና አንዳቸውን ከሳሽና ተከሳሽ ሊሆኑ አይገባም ብሎ ያምናል። ለሁለቱም ከሳሹም ፈራጁም ህዝብ እንደሆነ በጽኑ ያምናል። ይህን ክስ የሚያስፈጽሙ የህዝብ ልጆች መምጫቸውን ያቅርብልን በማለት የዕለቱን ዝግጅት በዚህ እንቋጫለን። ቸር ይግጠመን።